ታላቅ በዓል ነው። የጌታ አምላክነት የተረጋገጠበት አቤት ታላቅ በዓል ነው። ደቀ መዛሙርት ሁሉ ያዩበት ታላቅ በዓል ነው። እኔና እናንተም ባዶ እንደማንቀር ተስፋ ያገኘንበት በኑሮ ብትሉ በስጋ ህይወት፣ በህይወት ብትሉ በነፍስ ህይወት በመንግስተ ሰማያት ሊያከብረን የመጣ እንደሆነ እዚህ የሚበላው የሚጠጣውን ሰጥቶ እንደገና ደግሞ ስጋውና ደግሞ ለዘላለም ህይወት ሰጥቶ በሁለቱም አይተዋችሁም። እግዚአብሔር አይተዋችሁ። ዛሬ የኑሮ ውድነት በጣም አስጨናቂ ሆኗል በሀገራችን። ስለዚህ እግዚአብሔርን መማጸን እንደምትሰሩት ትንሽ ስራ በረከትን መሻት አለባችሁ። ምክንያቱም ውሃውን መሙላት የእናንተ ድርሻ ነው። ውሃውን መለወጥ ግን የእናንተ ድርሻ አይደለም። ውሃውን ሙሉ ተብላችኋል፣ ሙሉ። ወይ ያን ግን ወደ ወይን መለወጥ የማድርሻ ነው፣ የእግዚአብሔር ድርሻ ነው። የእናንተን ድርሻ አድርጉ። ትንሽ ነገር ጀምሩ። እግዚአብሔርን ተማጸኑ። ይባረክ ህይወታችሁ፣ ንብረታችሁ። ትንሽ ነገር ጀምሮ ትልቅ መድረስ ይቻላል። እግዚአብሔር ከእናንተ ጋር ይሁን። ኢየሱስ ክርስቶስ ሰርጉ ቤት ሄዶ ሰርግ ቤት ራሱ የተገኘው ወይን ሊጠጣ አይደለም፣ ወይን ሊሰጣቸው ነው። ለነሱ እኮ ነው። እሱ ምን ያስፈልገዋል? ለአንተ እኮ ነው፣ ለአንቺ እኮ ነው። ስለዚህ በኑሯችሁ የሚያስፈልጋችሁ ሁሉ ሊሰጣችሁ የድንግል ማርያም ልጅ የታመነ ነው። ደግሞ ተማጸኑት። በሷ እያያችሁ እየተሰጣችሁ እየተነገራችሁ እንደሌላው ከንቱ ሰው አትሁኑ። ዛሬ ቃና ዘገሊላ የተባለው ታላቅ በዓል ይከበራል። ይህም ኢየሱስ ክርስቶስ ከ40 ጾም በኋላ ከጥምቀት በኋላ ከ40 ጾም በኋላ በቃና ዘገሊላ በዛ በቃና መንደር ያደረገው ድንቅ የሆነ ተአምር ነው። ተአምሩም ለመጀመሪያ ጊዜ ስለሆነ በእመቤታችን ምልጃ ዓለምን አዳምና ሔዋንን አድርጎ የፈጠረ እግዚአብሔር የመጀመሪያውን ስጋን ተዋህዶ ጥምቀት ከተጠመቀ በኋላ ከጾሙ በኋላ ደግሞ በሰርግ ቤት ተገኝቶ ውሃውን ወደ ወይን ጠጅ ለወጠ። ሕይወታችሁ ጣፋጭ ይሁን፣ ኑሯችሁ ይባረክ፣ በስጋም በነፍስም ይባርካችሁ፣ የምትጨብጡትን ያለምልላችሁ፣ የምትረግጡትን ያስማርክላችሁ። እግዚአብሔር በሕይወት ዘመናችሁ ሁሉ ከሚያስፈራ ነገር ይጠብቃችሁ፣ በቅዱስ ሚካኤል ይጋርዳችሁ። ከዚህ በፊት ኦ ሚካኤል ኦ ሚካኤል ኦ መተንብል የሚለውን አስተምራችኋለሁ። ሌሎችም ብዙ ምንማራችሁ ይኖራሉ። ለማንኛውም እናንተም በርቱ። የሰማነው ሁሉ በልቡናችን ያሳድርልን። ስትገቡም ስትወጡም ረድኤቱ አይለያችሁ። እመቤታችን በመልጃዋ የሕክምና ስንጓዳ ጭንቀት አይታ እንዳማለደች እናንተንም ታማልዳችሁ ከክፉ ነገር ሁሉ ይሰውራችሁ። ዛሬ ጥር 12 ቀን የጥምቀት ማግስት ምንድነው? በዚህ ቀን የሚከበረው በዓል ዋናው ምንድነው? ምንም ጥያቄ የለውም። ዋናው በዓል ዛሬ ይሄ ዕለት የተሰየመው ታቦታቱ ሁሉ የቅዱስ ሚካኤል የሆኑ ታቦታት ያልገቡበትን ምክንያት የቃና ዘገሊላ በዓል አንደኛው ለሁሉም በዓል ይሆናል። ይሄም ጥር 12 ቀን። ሁለተኛው በዓል ደግሞ ቅዱስ ሚካኤል ሊቀ መላእክት። የትኛው ነው ዋና አብይ ስትሉ ቃና ዘገሊላ ነው። ሁለተኛው በዓል ደግሞ የቅዱስ ሚካኤል ነው። የቃና ዘገሊላ ዕለት ምን ሆነ? ቅዱስ ሚካኤል ዛሬ ምን አደረገ? የቃና ዘገሊላ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 ያለው የእግዚአብሔር ቃል የሚነግረን ነው። እዛ ላይ የምታውቁት ነገር አለ። በሶስተኛው ቀን በቃና ገሊላ ሰርግ ነበረ። የኢየሱስ እናት በዛ ነበረች፣ ደቀ መዛሙርቱም ኢየሱስም በዛ ነበረ። ከዛ በኋላ ምንድን ነው የሆነው? ወይን ጠጅ አለቀ፣ ሰው እየተጨነቀ፣ እመቤታችን ልጇን አማለደች። እምትይኝ ሁሉ አድርጋለሁ፣ አንቺ ሴት ካንቺ ጋር ምን አለኝ አላት። እሷም ልጄ የሚላችሁን አድርጉ አለች። 6 ድንጋይ ጋኖች ውሃ ተመሉ። እየቀዳችሁ ስጡ ሲላቸው የጣፈጠ ወይን ሆነ። ሰው ሁሉ አደነቀ ነው የሚለው። ደቀ መዛሙርቱም ይህንን ተመለከቱ። ኢየሱስ ክርስቶስ አምላካችን መድኃኒታችን ሕይወታችን የመጀመሪያውን ተአምር አደረገ ይላል። የመጀመሪያው ተአምር ሲል ከቃና ዘገሊላ በኋላ ሌላ ተአምር አልተደረገም ወይም ከዛ በፊት አልተደረገም ማለት አይደለም። ከዛ በፊትም ተአምር አለ፣ ከቃና ዘገሊላ በኋላ ተአምር አለ። ሲጀምር ራሱ በሶስተኛው ቀን የሚለው መቼ ነው? ከተጠመቀ በሶስተኛው ቀን አይደለም። ጌታችን ተጠምቆ ሳይውል ሳያድር ወደ ገዳም ቆሮንቶስ ሄደው እሱን አስበነው ወደ የካቲት ውስጥ አብይ ጾም ጀመረ።
ውስጡ ምስጢር አለ። 6ቱ የድንጋይ ጋኖች 6ኛው ሺህ ነው። 5500 ዘመን ሲፈጸም ክርስቶስ አምላካችን ከሰማይ ሰማያት ወረደ። 6ኛው ሺህ መጀመሪያ ማለት ነው። ስጋውን ደሙን በቀራንዮ ሰጠን። ጊዜ እኮ አልደረሰም ገና የሚላት እናታችን እመቤታችን እኮ ከስጋይ ስጋ ከነፍስሽ ነፍስ የነሳውስ በቀራንዮ አደባባይ ደሜ ነው ሲል ማቴዎስ 26 ላይ ምን አለ ጌታ? በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ህብስቱን አንስቶ ቆረሰ፣ ባርኮ ቆረሰ፣ ሰጣቸው፣ ቀምሶ አቀመሳቸው። ጽዋውን አንስቶ ቀደሰ፣ ቀምሶ አቀመሳቸው። እንዲህ አላቸው፣ ስለ አዲስ ኪዳን የሚቆረሰው ሥጋ የሚፈሰው ደሜ ለኃጢአት ስርየት ይሄ ነው። ከዚህ ሥጋው ሥጋዬ ነው፣ ደሙ ደሜ ነው፣ እውነተኛ ሥጋዬ ነው፣ እውነተኛ ደሜ ነው ብሎ ምሳሌ የሚሉትን ጌታ እራት የሚሉትን ሁሉ በዚህ ቃሉ አግዶን ነው ጉዞ ይሄ ሥጋዬ ነው ደሜ ነው ብሎ ልክ ዛሬ በቅድስት ቤተክርስቲያን እንቲት ሃይማኖት ኦርቶዶክስ ተዋሕዶ ዝንቱ እቱ ሥጋሁ ለአማኑኤል እየተባለ ከመቤታችን ቅድስተ ቅዱሳን ማርያም የነሳው እየተባለ ይሰጣል። ይሄንን በቀራንዮ እኮ ገና ልሰጣቸው የመጣሁት እናቴ። ስለዚህ የቃና ዘገሊላ በዓል በጣም ታላቅ በዓል ነው ክርስቲያኖች። እንዲሁ ዝም ብሎ የሚታሰብ ብቻ ታላቅ በዓል የመጀመሪያ ተአምር ከተጠመቀ በኋላ ከጾሙ በኋላ ለእኛ ደግሞ ምን ሊደረግለታል የድንግል ምልጃ የተገለጠበት አቤት ሎል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። የቃና ዘገሊላ ሕይወት በቤታችሁ ይድገምላችሁ፣ ትዳራችሁ ጣፍጥ፣ ሕይወታችሁ መልካም ይሁን። መልአኩም ኤሳውን አግዶ ያዕቆብን እንደባረከ ካላባም እንደሰወረ እናንተንም ከክፉ ነገር ሁሉ ይሰውራችሁ። አሜን።